የማን ካልሲ እንደሆነ ለይቼ የማቅሰው ነኝ። የስንት ካልሲ ሽታ ቴስት ታውቃለህ? በዚህ ነው አይደለም። አሁን ለምሳሌ 7 ልጆች ተቀምጠው ካልሲ ከሸተተኝ የማን ካልሲ እንደሆነ አውቃለሁ። እግዚአብሔር በጣም አውቀዋለሁ። ፊት አያለው መጀመሪያ ምንድነው የምታለብሱኝ? መከላከያ ሊሰጠ እባክህ ፍሮሚ እባክህ። እና ለይቼ አውቃለሁ። የሆነ ቀን ከዕለታት አንድ ቀን ድግስ ቤት እንሄዳለን እኔና እህቴ ማለት ነው። እኔና ድግስ እንሄድና በአጋጣሚ እኔ የለበስኩት ጫማ የቻይና ጫማ ነው። ይሄን እግዚአብሔር በሚያውቀው ላለመዋሸት ነው የምናገር። የቻይና ጫማ ነበር ያደረኩትና ከናኒ ኔትወርክ መንገድ ላይ ስለሆነ እገምታለሁ። ጫማው እኮ አለቀ። በቃ ኦልሬዲ የቻይና ከሆነ ጠፋው እንዴ? አለቀ። እሺ አለውን ይታያለው? ይታያል። ትዳስሳለህ። እሺ ለመጨረስ ኮፒ ሊንኩ ከመቶ ቢያልፍ ደስ ይለኛል። መቋረጥ ስለማልፈልግ ኮፒ ሊንክ አድርጓት። መቋረጥ እያወራው መቋረጥ አልፈልግም። በነገራችን ላይ እያወራው መቋረጥ አልፈልግም። ታፕ አድርጉ እንዳይቋረጥ። ቴንክ ዩ በአንድ ጊዜ አለ 25,000 እናድርገው እስኪ። እና ጫማ ካልሲ ሲሸተኝ እንዳልኩክ ለይቼ አውቃለሁ አላልኩክም? እና እዛ ውስጥ ግን መለየት አቃተኝ። ማለቴ እንዴት የማን ነው ሊሸት የሚችለው ብዬ ሁሉንም እንትን ጫማቸውን አይደለም የማየው፣ ካልሲያቸውን አይደለም ዝቅ ብዬ የማሸተው፣ ግን ባይ ወፍ የራስ ነገር መች ይታያል? የራስ ነገር መች ይታያል? ሲሸት የነበረው የራሴ እግር ነበርና ፈጣሪ ያለ ይሁን ቻይናን ለመውቀስ የምታደርገው ጥረት ይገርማል። አንተ ደግሞ ጌታን ሲስተር መጣችና ሳታስነቀው ማለት ነው። አስበው የራሴ መሆኑን እንኳን ማመን አቅቶኝ ነበር። ሲስተር መጣችና ምን አለችኝ? አባ የሆነ ጫማ ሳይሸት አይቀርም አለችኝ። አለ ስሜትን እኔ ነኝ የማውቀው። ስንት ኪሎ ሜትር ነው በእግር ሄድከው የዛ ጊዜ? እንዴት በምን ጋለ ማለቴ ነው? ከናን ጂም ሮጣበት ነበር። ኔትወርክ እያስቸገረ ነው። ድሮም ነው የቻይና ጫማ እኮ ሮጥክበትም ተራመድክበትም ያው ነው። የቻይና ጫማ ታረገው ስትይ ጀምር አይ አጠገብ የነበረችው ሴት ነበረች እንዴ? በዛበት ነው እንደዛ የሚል ነው። ባይ ዘ ዌይ እኔ ሴት ባለችበት ቦታ ጠረኔ ቆንጆ ታዲያ ምንድን ነች? ምንድን ነች? ናት እኮ መጣ እኮ ከናንዬ ይሄ ነገር የቤተሰብ እህቴ እኮ ፊቴን ሳልታጠቡላት ታውቀኛለች። ባይ ዘ ዌይ ቤዚ ነገር እንዴት ነው? አንቺስ ምን ሳይታጠብ አቋሉ ነው ስትሄድሞት? እኔ ምንም ነገር አለ ዝም ብሎ ማለት እኔ ምንም አላልኩም። እየሸተተ ዝም ትያለሽ? ምን እንጃ። አሁን እኮ ሲቪ ያስገባችልህ እኮ ነው መስሪያ ቤት። እሷ እንዲህ አይነት እውቀት ያለው ለይቶ የሚያውቅ ልጅ ማግኘት በእውነቱ ለመናገር ተምሮ እንኳን
ዩኒቨርሲቲ ገብቶ እንኳን የማይገኝን ዕውቀት ነው የያዘው እያሉ ነው። የኮሜንት ራሱ እንደዛ ነው የሚያደርጉት። የሚገርም አታነብም። በነገራችን ላይ እዚህ የሚከታተልክን ሰው ማዝናናት መቻል አለብህ። ይሄኔ ወደ ቁም ነገር ስገባልህ በዚህ ሰዓት ጥሩ ስሜት ላይ ያልሆነ ሰው አለ። በዚህ ሰዓት እውነት ነው ደስ የማይል የሚደብር አይነት ስሜት ውስጥ ያለ ሰው አለ። ያንን ሰው ማሳቅ ማስደሰትን የመሰለ ነገር የለም። ከዛ ስሜት እንዲወጡ ማድረግ ጥሩ ነው እንጂ አንዳንዴ ምን እኔ ቲክቶክ እኮ ገና እንደጀመርኩኝ ከጓደኞቼ ጋር እየጨፈርን ነበር ታውቃለህ። እየጨፈርን ነበር እና የሰው መጫወቻ በማዕከል ፊቴ እንትን ቀይ ከበራባችሁ ከፊት ለፊት ያለው መኪና ሃዛርድ ሲያበራ ነውና ፊቴ ሁለት አይነት እንዳይሆንባችሁ ሃዛርድ ሲያበራ ቀይ ይሆናል። አይ ትክክለኛ ፊቴ እንደሆነ ልነግራችሁ። አይ ዛሬ እኮ በጣም ምን ያልክብን እኮ ጠረኔ በጣም ቆንጆ አልከኝ። አሁን ደግሞ መብራት ሲበራብኝ እኔ በቃ ምን አለፋችሁ በቃ ስዕል ላይ እንኳን ያለው ተሞሪዛን አስንቃለሁ አልክ። ኦሬዲ እኮ በቃ እኮ ለጨረታ ይወጣኩ ሰው ሁሉ መስሎ እኮ ዛሬ እውነት ነው ልደት ነው የሚሄደው አልክ። አሁን እያሳሰብካት ነው እቺ ልጅ ልደት ነው የሚሄደው አልካት። ቤዙን ትላንት ጨረስን ከቤተሰብ ጋር ትውውቅ አድርገናል። በሳክስ ሞትን ይላሉ ይኸውልህ እዚህ ጋር ይኸውልህ ዛሬ በሳክስ ሞትን በቃ እኔን በሳክስ ከረተው እኔን እንደዛ አይሉኝም የጻፉትን እኮ ነው ቤዚ አይደለም እንዴ? እኔ ምንም አይደለም። አሁን በዚህ ሰዓት ወዴት ልደት እንደሚሄድ ይልቅ ጠይቅ። እሱን እኮ ነው ማለት አሁን ለምሳሌ ከፊት ለፊቴ መኪናው አብርቷል። ለዛ ነው ከለሩ የተቀየረው። ትክክለኛ ፊቴ ይሄ እንዳይመስላችሁ። አሁን አያችሁት አይታይም እኮ ከናንዬ መች ይታያል? ውበት መች ይታያል? ያው መቼም ድምጽህ አለ። እኔ እንደውም እኮ ቤት መኪና ውስጥ ያለች ነው እየመሰለኝ ያለው ላይቭን ፖስት ስላደረገችው። ባይዛዌ በዚህ ለመጀመሪያ ጊዜ ፍቅር ጥያቄ ሲቀርብላት እኔ አስተዋቃለሁ። ኦኬ ያንተው ደንበይ አቅራቢ ማለት ነው አንተ አረባ ካራኒ አይደለም እስካሁን ድረስ ማለት እኔ አልዋሽም። ወደ ወሽ هذا نصف اليوم مفصول بريد سمسم تقوم ጥያቄዎች ውስጥ የትኛው የተሻለ ነገር አለው ብሎ አንተም አሁን እኮ ልምድ እየወሰድክ ነው። አሁን ቆንጆ አርቀቀን መሰጣት እርግጠኛ ነኝ። በቃ ምን አለፋ ግድ ነው ማን ነው የሚረዳት የሚለውን ነገር ማየት ፈልጋለሁ አይደል? ምንም ጥያቄ የለውም። እኔም አሁን እኮ እሱን ነው እኮ ያሰብኩ ያለሁት። አሁን አንተ ደብዳቤዎቹን ሁሉ ግን በክብር አስቀምጠዋል። ምኑን ደብዳቤውና ያነበባችሁትን ደብዳቤ ነው አብራችሁ በነገራችን ላይ ነው ቤዙን ለማናገር ወደ እኔ ጋር መምጣት ያስፈልጋል። ስለኔ አንዳንድ ነገር ማወቅ መፈልጉ ካላችሁ ደግሞ ወደ እሷ መሄድ ትችላላችሁ። ይሄ ማለት ምንድነው ያለው ቁርኝነት እንደዚህ ነው ለማለት ያለው። በጣም ተቀራርባችሁ ያላችሁት ታዲያ ምን ይፈጠራል? ምን እንዲፈጠር ነው ካላል እኔ ከቀደም ጀምሮ እንደደመኩ ነበር አልተሰማኝ።
ኖ ይሄኔ እያልኩ ያለሁት ምንድነው በውስጥ አውራኝ ማለት በውስጥ አውራኝ እዩብዬ ማንኛውም የምትፈልገው ነገር ካለ እኔ ልጨርስልህ እችላለሁ እያልኩክ ነው እንጂ ሌላ ገበያ ምናምን እየዘረው አይደል ፍሮሚ ደብዳቤ ጽፈ ነበር እንደ ከናንም አምቦታል ይሄ ነገር አንድ ቀን አይ ምንድነው እኔ ያልገባ ነገሩ ምንድነው አራው ደብዳቤ ወጥቷል በያለ ነው አይደለም ነው ይኸውልህ ኧረ ምንድነው ነገሩ ያለው የገባው ነገር ስላለ ነው እንጂ ያልገባቸውማ ያው ዘመን ያሉት እኮ የገባው ሰው ግን ግር ይላል አይ አሪፍ ነው ግን አሁን የማየው ምንድነው አንተ ግን የምትተረጉምላት እንትን ስታዲየም አካባቢ እንዳሉት እንግሊዘኛውን በአማርኛ እንደሚተረጉሙት ነው የምትተረጉምላቸው ለሷን ደብዳቤ ነው ወይስ ምንድነው አይደለም ፕሮግራም አይደለም እንወያይበታለን አሁን ወደ እኔ ጋር የሚመጡ ሰዎችን ከቤዙ ጋር ቁጭ ብለን ይሄ ሰው ይገመገማል ይገመገምና ወይ ተቀላት ወይ ደግሞ ኧረ ወይኔ በሬ ቤዙ በቃ በቃ ወደ ድግስ ገብቻለሁ ሰላም ሆኖ ወዳችኋለሁ ቤዙ እንገናኝ ቤዚ እኔ ምንም እንዳጠይቀኝ በቃ ሶስቷን እኔ አላውቅም ጥያቄ እንዳጠይቀኝ አይደለማ እንዴ ነገሩንማ በደብ አብራሪ ድንጃ አሁን እሱ እኮ ብዙ ነገሮችን እኮ ጀማምሮ ሄደው እኔ አላ ራሱ ሲመጣ ጠይቁታል ሲመለስ እና ታዲያ ዮብን አፕሩቭ አድርጎት አሳልፎት ነበር በጣም የምታወሪው የነበረው ዮብ እኔ ማውራቸውን ሰዎች እኮ እሱ ነው አይ ሁሉም ጓደኞቼን ምናምን ማውራቸውን ሰዎች ከናኔ ያውቃቸዋል ለዛ ነው አያል አንቺ ማውን ጉንፋንሽን እንግዲህ እንዴት አድርገሽ እንደምታጠፊው አላውቅም ቀድም ያልኩሽን ምክር እየሰማሽ ይመስለኛል አንዳንድ ትንፋሽ መቆራረጦች አሉብሽ እንግዲህ ተወጮ ዛሬውንሽ ብያለሁ ዛሬ እሺ ምን ነበር እንትን ከሌላ መድኃኒት ያልከኝ ትኩስ ነገር ምንድን ነበር ይኸውልሽ አቤንም እንደሚየሰማሽ ነው ላገባም ያልሆነ ትቼዋለሁ ደብዳቤ ጻፉ ማንተ አንደኛው አንተ ነበርክ እንዴ ከናን ሚስጥሩን ሲያወጣው ተውኩት አላየሽ ከናን ጋር የደረሰ ነገር በፍጹም ይያለ ፍሮም ይመጣል ነገ ችግር የለውም አይመጣም የለም ደብቴ አይ ምንም እንግዲህ ፈደም ችግር አለው ቤተሰብ አረ እንደዚህ አይነት ቅናት አያስፈልግም መስማ ለምንድን ነው የምትሄደው አይ ጋበዘኝ እሺ ወንድሜ አከብራለሁ በጣም ነው መመለስ እኔ ከናን አይደለሁም እኔ እኮ ከናን አይደለሁም በደብዳቤ ተመካክረን የምንወስነው ነው እኔ ለምን አልጠራኝም አንቺ ያው ብቻሽን አይደለሽ የምትወስኚው ከናን ጋር ደግሞ እንዴት ያርግ ብቻሽን የምትወስኚው ቢሆን ኖሮ ኦሬዲ ነይልሽ ነበር አሁን እኮ እሱ ወይ ማጋር ከናን ጋር ይሻለኛል ብሎ ነው የሚለው ዛኮራሽ ኦፍ እሺ አይ ጥሩ ነው ለማንኛውም ይኸውልሽ ወይ አይኒ አለው እመልስልሻለሁ እሺ አስገባ አይዋለሁ ችግር የለውም ወንዶች ጉዳይ ነው የወንዶች ጉዳይ እንደው ብትጠራኝ ሁላ አልመጣ እንደውም ላይቭ ሁላ ቢመጣል ይወጣለሁ አልፈልግም አይ ምንም አንቺ ደግሞ እንደዚህ ቶሎ ስሜት ያቱኝ እንዲህ ከሆንሽ እኮ አስቸጋሪ እኮ ነው ጉንፋኑም አይለቅሽም ሰውም አይወጣልሽ በቃ ምን አለ ሄኒ በቃ ደናደር ደናደር ነው እንደውም እኔም ራሴ በቃ ከዚህ በኋላ መቼም መሽቷል ወይ ደናደር ሄኒ እናመሰግናለን መልካም ጊዜ በቃ እመጣለሁ ይነገሽ እሺ ጌታ ሁሉንም እዮባንም ደናደር በልልኝ ሁላችሁም ደናደሩ ሰኒንም ደናደር በልልኝ ደናደሩ እሺ ቻው እናቴ ሰላም ደሩ ፍሮሚ ቻው ሰላም ደሩ ሁላችሁም ሰላም ደሩ ቻው ቻው እሺ ሰሚኖ ትልትራላ
ኧረ ተው ግን አንተ የምን ሰሜን ሆቴል ነው ደግሞ?